ቶኑ ተነስቼ እህትን በጣም ነው የምትወዳት ግን አሁን ከቤተሰቡ ተለይታለች ብለሃልና ምክንያቱ ምን ነበር? እኔ የሚገርም ነገር በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ይርሐማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሐማት ማለት ምን ማድረግ ይቻላል? አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ አመዴ? በጣም ወጣት ነበረች። ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር። ግን አላህ ያፈቀደው ነው የሚሆነው። አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር። መፖስተትም ምናምን ማልወድም ምን ብለ መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ እናትም ጓደኛ ምንም ነበረች እና ደግሞ ተከታዋ ነኝ። እሷ ነች ያሳደገች። አላህ አላለው መቼም ያው በህይወቱ ስትኖር እኮ ለኛም የተቀመጠ ጣፈንታ ነው የጊዜ ጉዳይ ነው እንጂ። አዎ ግን አንዳንዴ ታውቃለህ አሁን ምን አለ ብታይላል አሁን ደግሞ ጥሩ ነው እንደኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር። በስራዎች ብዙ ታበረታታህ ነበር በህይወት ዘመኑ? እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስተላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መታ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ምን ልትልህ እንደፈለገች አለ ማለት ምክንያቱም የእሷን ቃል ስተገብር ነው የኖርኩት ማለት ስልም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም። እኔ ልጉደል እንጂ የእሷን አላጎልም። አይዞህ አመዲ አይዞህ ክራስላ ጠንክራ አይዞህ ህይወት ላይ እንዲህ ነገር ያጋጥማል። ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው። አህመድን በእናታችሁ አበረታቱት። አንዳንድ ስኬት ማለት ወይ ብር ማግኘት ምናምን አይደለም። አሁን ለኔ ሰክሰስ ለምሳሌ
ያው በቅርብ ያሉ ሰዎች ያቁኛል። በቃ እኔ የሚያስደስተኝ የሰው ደስታ ነው በአላህ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ። የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል። ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል። ምንም ደግሞ ማምጣት አንችልም። አየህ አልመልሳት እኔ እንጂ በመልሳት መመለስ ብቻ አላቦ ስንት ነገር በመለስኩ ባላ አይዞ ቅድም ስትነግረኝ ነው አሁን በጡት ካንሰር ነው እህቴን ያጣው ስትለኝ በዚህ ህመም የሚሰቃዩ ሰዎች አሉ እና ለነሱ ጥሩ ነገር በማድረግ ወይም ደግሞ ከጡት ካንሰር ጋር በተገናኘ እርዳታ የሚያስፈልጋቸውን ሰዎች በማገዝ የእህትን ሞት መበቀል ይቻላል። አመድ አንዴ በደንብ ከዚህ አንፃር አሁን የሚሰሩ የሚንቀሳቀሱ የተለያዩ አመታዊ የእግር ጉዞ የሚያደርጉ አካላት አሉ እና እነሱን በማገዝ በዛ ውስጥ የእህትህን ነፍስ ማስደሰት ትክክለኛው አይነት ድርጅት ትክክለኛው አይነት ሰው ሲገኝ መስራት ፈልጋለሁ። ግን አሁን ካየ አንዳንዴ ደግሞ ብዙ ይሄ እነዚህ እንረዳለን ምናምን የሚሉ ሰዎች ጋር ብዙ ዳውት አለኝ። ለምሳሌ መስጠት ለታይታ መስጠት አለ። ለታይታ የምትሰጠው መስጠትና ለአላህ ብለህ የምትሰጠው መስጠት መቼም አንድ አይደለም። እኔ ለአላህ ብዬ ከሚሰጡት ጎን በሆነ ነው ደስ የሚለኝ እና እንዴት ደስ አይለኝም ደግሞ እኮ አላህም ይወደዋል ስለ እንዴ በጣም ደግሞ ሀገራችን ላይ አሁን ከቅርብ ጊዜ ወዲህ አብሶ ከዘጠናዎቹ ወዲህ እኮ የምትሰማው እኮ በጣም በስቷል ማለት ኮመን ሆኗል። እንደዚህ አሁን በፊት አሁን ስኳር ምናምን ነበር የምንሰማው። አሁን ካንሰር የሚባለው ህመም ራሱ እኮ በፊት የሀብታም ህመም ይመስለን ነበር። አዎ ካንሰር እና ስትሮክ ምናምን በቅርብ ጊዜ የመጣ እኮ ነው ወላሂ አሁን የመጣብንና ሰማንም እኛ። ከዛ አንፃር እንግዲህ እኔ ዘመኔን እንደውም እንደዚህ አይነት ነገሮች ላይ ባገለግል ደስ ይለኛል። ግን ሳገለግል ከጀርባውኝ ማገልገል ነው የምፈልገው እንጂ ረዳው እያልኩ እንደዚህ እያልኩ በፊት ለፊት ምናምን ማለት አልፈልግም። አመድን በእናታችሁ አበረታቱት። ከዚህ ሙድ እስኪሚጣ እንደገና መላጣና ሳብጠው ና ሙዳችንን እናስተካክለው ሳናቀው። ጊዜ አይሄድም ብለህ መታል። በናሆም ሪከርድስ አማካኝነት ነው ከ15 ዓመት በኋላ የወጣ ሶስተኛ አልበምህ ነው። አንድ ፖስተር ላሳየ ነው። በተስታ ወደ ኋላ ልንሄድ ነው። ታስታውሳለህ ይህን ዘመን? መቼም በጣም ጥሩ ጊዜ ነበር። የደግ ዘመን ባላ ወላሂ ስለ በጣም የደግ ዘመን እንጂ የደግ ጊዜ